ይህን ትልቅ ታሪክ ሰራች። ሜርሲንን አዋረደቻት። አቶ አምነን እና ጄሪ በጣም ደነገጡ። ብሌን ትሰምኛለሽ ሜርሲ፣ እውነት ለመናገር ከመጣው ቀን ጀምሮ በጣም አስፈሪና እንዲሁም ነገረኛ እንደሆንሽ ገብቶ የነበረ ግን ደግሞ በዚህ ልክ ትልቅ ሰውን ታዋርጃለሽ ብዬ አስቤም አልሜም አላውቅም ነበረ። እስኪ ንገሪኝ፣ አብረን አልነበርን እንዴ? በመጀመሪያ ደረጃ እናት ዛሃራ ምንም ነገር አላለችሽም፣ አልታዘዝም አላለችሽም። ነገር ግን አንቺ የተናገርሽው ንግግር ልብ ስለሚሰብርና ጭራሽ ገረድ እንዲሁም ደግሞ ሰራተኛ ነሽ እያልሽ ስታዋርጃት ነበረ። ቢያንስ እሷ እኮ እናትሽ ወይም ደግሞ አያትሽ መሆን የምትችል ሴትዮ ናት። ታዲያ በዚህ ልክ ምን አይነት ማዋረድን አመጣሽ? ትሰሚኛለሽ ሜርሲ፣ እውነት ለመናገር ዛሬ አቶ አምነን አንቺን አምኖሽ የእውነትም ሊያባረርሽ ይችላል። ነገር ግን ደግሞ በፍጹም አንቺ እንደምታስቢውና እንደፈለግሽው አይሆንም ብላ አለቻት። ማለት ፈልገሽ ነው አንቺ እንቃቂላ የሆንሽ ልጅ ብላ ስትሳደብ፣ በቃሽ ሜርሲ፣ ከዚህ በላይ እንድትናገሪኝ አልፈቅድልሽም። እናት ዛህረንም ቢሆን ይበቃሻል። ከዚህ በኋላ እኔ ልጇ አለሁላት ብላ አለች። ወይ ጉድ! አንቺና እሷ ደግሞ ከመቼ ወዲህ እናትና ልጅ ሆናችሁ ብላ አለቻት። መወለድ እኮ ቋንቋ ናት። ከመጣው ቀና ጀምሬ የአምነን እናትና እናት ዛሃራ ብቻ ናቸው እኔን ልክ እንደ ሰው ክብርም የሰጡኝ ሞገስም የሰጡኝ። ግን አንቺ አዋረርሻት። ከዚህ በኋላ ደግሞ ከኔ ጋ ነው የሚሆነው ጠብሽ ብላ አለቻት። ይህን ሁሉ ጉድ የሰማው አቶ አምነንና ጄሪ በጣም ተገረሙ። ጄሪ በውስጧ ወይ ጉድ፣ ብሌን እንደዚህ አይነት አደገኛ ልጅ መሆኗን አላውቅም ነበረ። ለካስ አንገት ቀርቃሪ አገር አጥፋይ እንደሚባለውና ማለት ነው። ወይ ጉድ! በጣም የምትገርምና የእውነትም ትንግርት የሆነች ልጅ ናት። ለማንኛውም ግን ለእኔ ተመችታኛለች። ምክንያቱም ሜርሲ እኔን ለማጥፋት እንደሆነ ሞርዚና ነግራኛለች እና ብሌንን እና እናት ዛሃራን ከተጠቀምኩባቸው ለእኔም ሊጠቅሙኝ ይችላሉ ብላ በጣም ደስ አላት። በሌላ በኩል አቶ አምነን ብሌንን እጇን እየገተተ ይዞ ሂዶ፣ ቆይ አሁን የተናገርሽው ነገር አንቺ ነሽ ወይስ ደግሞ አይኔ ነው ብሎ አላት። ምን እያልክ ነው? የተናገርኩት ነገር እውነትም ትክክል ነው ብላ አለችው። የእውነት በጣም ታሳፍራላችሁ። ቆይ እናንተ ማንኛው ትክክል ነው ወይስ ደግሞ ማንኛው ውሸት ነው ብሎ ሲል፣ እኔ ምንም አይነት እውነትም ሆነ ውሸት ለእኔ ምንም አይመለከተኝም። ግን ደግሞ አንድ እውነታ አለ። ምክንያቱም በፍጹም እናት ዛሃራ ምንም ነገር አላደረገችላትም እና ምንም ነገር ያለቻትም ነገር የለም። አቶ አምነን፣ የእውነት አንተ እኔን የምታምነኝ ከሆነና ትንሽ ለእኔ ክብር እንኳ ካለህ እናት ዛሃራ እዚህ እንድትሰራ አድርጋት። ቀሪ ዘመኗን እንኳ ቢያንስ ከኔ ጋር እንድትደሰት አድርግ ብላ አለችው። ቆይ እናትህ ነፍሷን ይማርና ምንድነው ያስተማረችህ? እንደዚህ የሰዎችን ወሬ እየሰማህ ሰዎች ላይ በሙሉ ስትፈርድ እንድትኖር ነው እንዴ? የእውነት አንተ ታሳዝናለህ ብላ አለችው። እባክሽ እንደዛ አይደለም ብሌኔ፣ ግን ደግሞ እኔንም ልትረጂ ሞክሪ። ምክንያቱም እሷ እኮ የአባቴ ናት፣ አክስቴ ናት። የእናቴ ምትክ ለመተካት ደፋ የምትል ሴትዮ ነች ብሎ ሲላት፣ አይ እኔ እንኳ እንደዛ አይመስለኝም። እኔ የሚመስለኝ የምትወዳቸውንና የምታከብራቸውን ሰዎች በማራቅ አንተን ለመጉዳት የምትፈልግ አይነትና የምትጣጣር አይነት ሴት ናት የምትመስለኝ። ለማንኛውም ውድና የተከበራችሁ የትርሲቴ ሰንደቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። ጄሪ እና ሙስጠፋ በከባዱ ተጣሉ፣ በከባዱ ተያያዙ። ትሰማኛለህ? እኔ በፍጹም ላንተ 500,000 ብር አላገኝልህም፣ በፈለክበት ጠይቀኝ ብላ ስትለው፣ ሙስጠፋ ጀግናው፣ ትሰሚኛለሽ ጄሪ፣
እስከ ዛሬ እኔ ላይ ቀለድሽብኝ በሙሉ አሁን ዋጋሽን አስከፍልሻለሁ። እናም ልክ አንቺ እንደ ቀለድሽብኝ እኔ ደግሞ እቀልድብሻለሁ። እያንዳንዱ ገንዘብ ታመጭ ከሆነ ታመጫለሽ፣ አይ የምትይ ከሆነ ደግሞ እኔን አያድርገኝ ብሎ አላት። ምን እያልክ ነው? አዎ ምን ነው ያን ጊዜ እኔን ልክ እንደምትናገሪው ንግግር ዛሬም ደግሞ መናገር እኮ ትችያለሽ ብሎ አላት። በፍጹም አቶ አምነን አይሰጠኝም ብላ አለችው። ኧረ እባክሽ እንደዛ ነው አይደል? ስለዚህ እንደዛ ከሆነ እኔ የምናገረውን ነገር አውቃለሁኝ ብሎ አላት። እሺ በቃ ተረጋጋና 1-2 ቀን ጠብቀኝ ብላ አለችው። አይ 2 ቀን ሳይሆን 24 ሰዓት ብቻ ነው የምሰጥሽ ብሎ በከባዱ አስፈራራት። ሜርሲ ጀግናዋ ይችን ጉዳየችና ሙስጠፋ እንዴት ነህ ብላ አለችው። ደህና ነኝ። ደግሞ አንቺ ለምን መጣሽ? ምን ነው ጄሪ የድሮ ሚስት ነበረች አይደል? እንደው ምን አይነት ጨዋታ ብትጫወት ነው እንደዚህ በጊዜ የተፋታችሁ ብላ አለችው። ምንም አይመለከትሽም፣ ደግሞ እሷ ለእኔ ምን የማይደለች ብሎ አላት። ኧረ እባክህ እንደዛ ከሆነ ምን አለበት የቪዲዮውን ቅጅ ላሳይህ እንዴ ብላ አለችው። አይ ምንም አልፈልግም፣ ምን እንደምትፈልጊ ብቻ ንገሪም ብሎ አላት። እኔ የምፈልገው ነገር 2 ነገር ነው። አንደኛ አምነንና ጄሪን ማለያየት፣ እሺ። 2ተኛ ነገር ደግሞ ለወደፊቱ አብረን እንድንሰራ እፈልጋለሁ። ዙሮ ሁለታችንም የምንፈልገው ገንዘብና መለወጥ አይደለም እንዴ ብላ ስትለው፣ አዎ እርግጥ ነው እኔ መለወጥ ነው የምፈልገው። እንደዛ ከሆነ በጣም ጥሩ፣ አድርግ የምልህን ነገር በሙሉ ታደርጋለህ። ከዛ በፊት ግን ሴፈን ጋር የት ነው የምትተዋወቁት? ከጀሪስ ጋር ያላችሁን ግንኙነት ታውቃለች ወይ ብላ አለችው። በፍጹም አታውቅም። ምን? ስለዚህ እኔ መናገር አለብኝ ማለት ነው ብላ ስትል፣ ትሰሚኛለሽ ሜርሲ፣ የምትፈልጊውን ነገር በሙሉ አደርግልሻለሁ፣ ግን ደግሞ ሴፈን ሰማች ማለት እቅዴና ፕላኔ ተበላሸብኝ፣ መናገር የለብሽም ብሎ አላት። እንደዛ ከሆነ ጥሩ፣ እኔን ደግሞ ከአደጋ ትጠብቀኛለህ፣ ከሞርዚናም ሆነ ከሴፈንም እኔን ትጠብቀኛለህ። 2 ቀንደኛ ጥላቶቼ እነዚህ ናቸው ብላ አለችው። ሙስጠፋ ምንም እንኳ ባያምንበት እሺ ችግር የለውም አንቺ ያልሽውን በሙሉ አደርጋለሁኝ ብሎ ተስማማ። ሞርዚና እንግዲህ ለቃል በጣም ብዙ ገንዘብ ሰጥታ ዛሬ ማታ ጨዋታህን መጀመር ትችላለህ ብላ አለችው። ጄሪ እውነት ለመናገር እኔ እንደምንም ብዬ ያው ለአቶ አምነን ጠይቄልሻለሁ እና ገንዘቡንም ይሰጥሻሉ ብሎ አላት። እውነት ቃል ምን እንደምልህ አላውቅም፣ ግን ደግሞ በጣም አመሰግናለሁ ብላ አመሰገነችው። አቶ አምነን ጄሪ ይህ ሁሉ ገንዘብ የምትፈልጊው ለምንድን ነው? ደግሞስ በቀጥታ ለምን ለእኔ አትናገሪም? ሂደሽ ለጓደኛዬ የምትናገሪው ብሎ ሲላት፣ ምን ላድርግ ብለህ ነው ብላ አለችው። ምን ማለት ነው? በቃ አለ አይደለም እኔ እውነት ሁሉም ነገር ስለሚከብደኝ ነው። ምን? አዎ ያው አንተን ፈርቼ ስለነበረ ነው። ኧረ እባክሽ ቆይ ባሌ የምትይውን ሰው እንደዚህ ነው እንደ የምትፈሪው ወይስ ደግሞ ምንድን ነው ብሎ አላት። አይ እውነት ለመናገር ላንተ ክብር ስላለኝ ነው እንጂ ሌላ ምንም አይነት ነገር የለኝም። ለማንኛውም 500,000 ብር እፈልጋለሁኝ ብላ አለችው። ምን እያልሽ ነው? 500,000 ብር እንዴት እንዴ? መሆንህ ነው አምነን? በአሁኑ ሰዓት እኮ ሁሉም ነገር በጣም ከባድ ነው። ምን? አዎ በጣም ብዙ ገንዘብ ያስፈልጋል እና ለእኔም ደግሞ ለልጃችንም የምገዛዛው እቃ ስላለኝ ነው ብላ አለችው። እንደዛ ከሆኑ ድርጅቱ ውስጥ ያሉ ልጆች ላንቺ ሸር ያደርጉልሻል፣ ምንም ችግር የለውም ብሎ አላት። አምነን ወይዬ በጣም ነው የማመሰግነው ብላ እየተሞላቀቀች አመሰገነችው። አታስቢ፣ ምንም ችግር የለውም፣ ይህ እኮ መብትሽ ነው ብሎ አላት። አይ ቢሆንም ያው ማለቴ ለቃል በመናገሬ በጣም አፍሬያለሁ ብላ አለችው። አታስቢ፣ ቃል ማለት እኮ የገዛ ወንድሜ ማለት ነው እና ምንም የሚያስፈራና የሚያስጨንቅ ነገር የለም ብሎ አላት። እናት ዛሃራ አምነን እንደዛ አዋርዶ ከቤት ሲያባርራትና ብሌን ደግሞ ጠበቃ ስትቆምላት እጅግ ተናደደ። አቶ አምነን ቆይ ይህች ልጅ እያፈቀርኳትና እየወደድኳት እንኳ በፍጹም ለእኔ አታስብም፣ ምክንያቱም ሁልጊዜም ደረቅ ነች። እንዴት ነው አሁን ለእናት ዛሃራ ልታግዝ የምትችለው?
ማለቴ ካክስቴ በላይ በልጣብኝ። ወይኔ ጉዴ! አሁን ምንድን ነው የማደርገው? እንዴትስ አድርጌ ነው ብሌንን የማስቀራት? እያለ ብቻውን በሀሳብ ሂድት አለ። በቃ ቻው፣ እኔ እናት ዛህራ ጋር ቤቱን ለቅቄ ወጥቻለሁ ብላ ተሰናበት።